ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥር 18 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። ኮማንዶና መሰረታዊ ውትድርና በማሰልጠን የሚታወቀው አርበኛ ሙሉቀን በክብር መስዋዕቱ የተገለጸ ሲሆን በጉዳዩ ላይ አርበኛ ሳሙኤል ባለድል መልእክት አስተላልፈዋል። በወሎ አገዛዙ የሚተማመንበት የነበረው ከባድ ምሽግ ተሰብሯል። ከወሎ የሸሸው ጦር በሸዋ እድል አልቀናውም። ዝርዝር ግንባር መረጃ እናሰማችኋለን። የአፋር አብዮታዊ ግንባር ሁሉም ኢትዮጵያዊ ዜጋ የህልውና አደጋ ተጋርጦበታል ያለ ሲሆን ግንባሩ በመግለጫው የትግል ጥሪ አቅርበዋል። ሰሙታላችሁ። በዛምቢያ በህገወጥ መንገድ ሲሰደዱ የነበሩ ኢትዮጵያውያን ተይዘዋል። ስደተኞቹ የተያዙበት ሁኔታም አነጋጋሪ ሆኗል። መረጃውን እናደርሳችኋለን። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የኮማንዶና የመሰረታዊ ውትድርና በማሰልጠን የሚታወቀው አርበኛ ሙሉቀን መኳንንት መስዋዕቱን አርበኛ ሳሙኤል ባለድል አስታወቀ። አርበኛ ሙሉቀን መኳንንት በአማራ ፋኖ የኮማንዶና መሰረታዊ ውትድርናን በማሰልጠን ታሪክ ውስጥ ፈርቀዳጅ አሰልጣኝና በርካታ ዙሮችን ያለ ድካም ያሰለጠነ አዲስ ትውልድ ቀራጭ ትጉ አርበኛ ነበር ያለው የአፋብን ወታደራዊ ስልጠና መምሪያ ኃላፊ አርበኛ ሳሙኤል ባለድል በአማራ ፋኖ ታሪክ ለመጀመሪያ ጊዜ በጸደይ የኮማንዶ ማሰልጠኛ ትምህርት ቤት የተሰጠውን ከጎንደርና ከጎጃም ለተውጣጣ የጋራ ኃይል ታሪካዊ የአማራ አንድነት ምሳሌ የሆነውን የኮማንዶ ስልጠና በትምህርት ቤቱ አዛዥነትና በመሪ አሰልጣኝነት አስደናቂና አይረሴ በሆነ መንገድ አሰልጥኖ ማስመረቁን አንስቷል። አክሎም ከመሰረታዊ አባልነት እስከ ክፍለ ጦር አመራርነት ትልቅ ዋጋ በመክፈል በትግል ያደገ ጀግና፣ በተዋጊነቱ በተሰበሩ ምሽጎች ጠላት የሚመሰክርለት መሬትን በአግባቡ መጠቀም የሚችል ብቁ ወታደራዊ መሪ ሆኖ የአማራን ሕዝብ ወደ ነጻነት ለማድረስ በቃል የማይገለጽ ዋጋ ከፍሏል ብሏል። አርበኛው ትናንት ጥር 17 2018 ዓ.ም አንድ ታጋይ ለህዝቡና ለሀገሩ መክፈል የሚችለውን ውድ የክብር መስዋዕትነት በመክፈል ለአማራና ለአማራነት ከፍታ የአባቶቹን ታሪክ በመድገም ለአዲሱ ትውልድ ክብርንና አርበኝነትን አውርሶን በክብር ተሰውቷል ሲል የስልጠና መምሪያ ኃላፊው አስታውቋል። በዚህ አማራው በአንድነት ብሩህ ተስፋ ይዞ ትግሉ በአዲስ መንፈስ መቀጣጠል በጀመረበት ተላላኪው ሰላቶና አስመሳዩ እየጠራ ሚናውን እየለየ ከየቤቱ ያለው አማራ ለመሰልጠንና ለመደራጀት እየተራወጠ ባለበት በዚህ ወቅት አርበኛ ሙሉቀን መኳንንት እጅግ ከማንም በላይ በመታስፈልገን በዚህ ወቅት በክብር መስዋዕትነት ቢለየንም በልጅ እድሜ በወታደራዊ ዕውቀት አባት ሆነ ባፈራሃቸው ልጆች ተተኪውን ትውልድ በብቃት እናሰለጥነዋለን እናደራጀዋለን ሲልም ገልጿል። አክሎም አርበኛ ሳሙኤል ባለድል ለትግል ወንድሞቹና ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲል በአርበኛው መሰዋት የተሰማውን ሐዘን ገልጿል። በምዕራብ ወሎ ግንባር ጠላት ይተማመንበት የነበረው ከባድ ምሽግ ሲሰበር ሸሽቶ ወደ ሸዋ የገባው ጦርም መደምሰሱ ተገለጸ። ጥር 17 ለ18 አጥቢያ በሌሊት መካነ ሰላም ከተማ ውስጥ በተሰራ ኦፕሬሽን የጠላት ኃይል ላይ ከባድ ኪሳራ ማድረስ ተችሏል። ከአፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሁለት ክፍለ ጦሮች ማለትም ከኢንጂነር ደሳለኝ አሰፋ ክፍለ ጦርና ከመብረቅ ክፍለ ጦር የተውጣጡ አሃዶች መካነ ሰላም ከተማ ውስጥ የመሸገው አገዛዙ ይተማመንበት የነበረውን ከባድ ምሽግ ሌሊቱን መስበሩ ተገልጿል። በዚህ አውደ ውጊያ በርካታ ያገዛዙ ኃይል የተደመሰሰ ሲሆን የጠላት አከርካሪ እንደተሰበረ ለመረዳት መቻሉን እዙ አስታውቋል። የምዕራብ ወሎ መካነ ሰላም ከተማን አስከብራለሁ በሚል እሳቤ አገዛዙ በርካታ ኃይል ከተማይቱ ውስጥ በማስፈር በተለምዶ ኔትወርኩ ተብሎ በሚጠራው ስፍራ ላይ መሽጎ የነበረው ያገዛዙ ኃይል በነሞታይ ፈሬ ሌሊቱን ተኩስ ተከፍቶበት ወታደራዊ ቁሳቁሱን ጭምር ጥሎ መሸሹም ተገልጿል። የሰሜን ምስራቅ እዝ 801ኛ ኮር አካል የሆነው 43ኛ ክፍለ ጦር በኮሎኔል ዮሐንስ እየተመራ በርካታ ኃይሉን ወደ መካነ ሰላም ከተማ አስገብቶ የነበረ ሲሆን ይህን ያገዛዙ ኃይል የሚካኤል አሊ ልጆች ግንድ አርፎበታል። በዚህ በሌሊቱ ኦፕሬሽን የሚኒሊክ እዝ የፋኖ ኃይሎች በመካነ ሰላም ከጠላት ጊዜያዊ ካምፕ ለትግሉ አስፈላጊ የሆኑ ወታደራዊ ቁሳቁሶችንና ሌሎች ግብዓቶችን ማውጣት መቻሉንም አስታውቋል። በአራት አቅጣጫ በተደረገው የሌሊቱ ኦፕሬሽን ጠላት ይዞታውን ላለመልቀቅ የመጨረሻ አቅሙን የተጠቀመ ቢሆንም ፋኖ በአየር ማረፊያና በሶዬ በኩል ያለ
ያለው ምሽግ በመስበሩ የተነሳ አብዛኛው የጠላት ኃይል ወደ ደሴ መስመር መሸሹም ታውቋል። ይህ በእንዲህ እንዳለ በምስራቅ አማራ ቀጠና ከባድ ጉዳት አስተናግዶ ወደ ደቡብ አማራ ሸዋ ቀጠና የሸሸው የጠላት 105ኛ አየር ወለድ ኮማንዶ ክፍለ ጦር የሸዋ ምድርን ከመርገጡ በደቡብ አማራ ሸዋ ቀጠና መራቤቴ ግንባር የሻምበል አዛዡን ጨምሮ በርካታ የአየር ወለድ ኮማንዶ አባላት ሲገደሉ በርካቶች ሙትና ቁስለኛ መደረጋቸውም ታውቋል። በዚሁ ቀጠና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ከተሰማራባቸው የሸዋ ቀጠናዎች ውስጥ በመራቤቴ አውራጃ በ105ኛ አየር ወለድ ክፍለ ጦር ላይ በትናንትናው ዕለት ጥር 17 2018 ዓ.ም ድል ተቀዳጅቷል። በሸዋ መራቤቴ አውራጃ ጠላት መነሻውን ከሬማ ከተማ በማድረግ በግብር ስም ህዝባችንን ለመዝረፍ በከተማዋ በቅርብ ርቀት ላይ በምትገኘው የመጅት ቀበሌ ነዋሪዎች ላይ ከፍተኛ ድብደባ በመፈጸም ያልተመጣጠነ የግብር ተመን በመጣል በአስገዳጅ ገንዘብ እየሰበሰበ ባለበት ወቅት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው አጼ ዳዊት ክፍለ ጦር አካል የሆኑት በአስማረ ዳኜ አንደኛ ሻለቃ በተፈጸመው ድንገተኛ መብረቃዊ ጥቃት የብልጽግናው አየር ወለድ አባላቱ ሙትና ቁስለኛ ሲሆን አንድ የሻምበል አመራሩ ተገድሏል። ከ8 በላይ የእጅ ስልካቸውን ሳይቀር ጥለው ሲሸሹ ከ10 በላይ ወታደራዊ ቦርሳዎችንና ከህዝብ በመሰብሰብ ላይ የነበረ በርካታ ገንዘብና የጤና መድን ደረሰኝና ሌሎች ዶክመንቶችን በድንገት ጥለው ወደ መጡበት ሬማ ከተማ እግሬ አውጪኝ ብለው መሸሻቸውን ኮሩ አረጋግጧል። የአፋር አብዮታዊ ግንባር እያንዳንዱ ኢትዮጵያዊ ዜጋ የህልውና አደጋ ተጋርጦበታል ሲል አስታወቀ። ግንባሩ ባወጣው መግለጫ ኢትዮጵያ የገደል ጠርዝ ላይ ትገኛለች ያለ ሲሆን በአሁኑ ወቅት የዘር ፍጅት ያልታወጀበትና ስጋት ያላንዣበበበት ኢትዮጵያዊ የለም ብሎ እንደሚያምን ገልጿል። ይህንን አሳሳቢ ሁኔታ ለመቀልበስም ብሔራዊ የትግል ኃይሎችና መላው የኢትዮጵያ ህዝብ የግልና የቡድን ልዩነቶቻቸውን ወደ ጎን በመተው በጋራ ግንባር እንዲቆሙ ጥሪ አቅርበዋል። እንደ ግንባሩ ገለጻ ትግሉ በጥቂት የፖለቲካ ልሂቃን ወይም ታጣቂዎች ላይ ብቻ የተመሰረተ ሳይሆን ምሁራን፣ ወጣቶችና ሃይማኖት አባቶችን ጨምሮ እያንዳንዱ የማህበረሰብ ክፍል በንቃት የሚሳተፍበት መሆን ይኖርበታል ብሏል። በተጨማሪም ህዝብን ከህዝብ የሚያጋጩ የሐሰት ትርክቶችንና የጥላቻ ንግግሮችን በመመከት ረገድ ማህበረሰቡ ከፍተኛ የመረጃ ንቅናቄ ሊያደርግ እንደሚገባም አሳስበዋል። በጸረ አገዛዝ መስመር ላይ የሚገኙ ኃይሎችም የትግል ስልታቸውን በማቀናጀት የጋራ ጠላትን በጋራ እንዲመክቱ ግንባሩ አጽንኦት ሰጥቷል። ዛሬ የሚወሰደው እርምጃም ሆነ የሚታየው ዳተኝነት የሀገሪቱን ቀጣይ እጣ ፈንታ የሚወስን በመሆኑ ታሪክ ሁሉንም እየታዘበ እንደሚገኝና ሁሉም በቁርጠኝነት እንዲነሳ ጥሪው ተላልፏል። አብዮታዊ ግንባሩ ከዚህ በፊት ባወጣቸው መግለጫዎችም ከአማራ ፋኖ ጋር በጋራ የመስራት ፍላጎት እንዳለውና በአፋር በኩል አማራን ለማጥቃት የሚሞክሩ የአገዛዙ ኃይሎችን የመመከት ስራ እንደሚሰራ አሳውቆ ነበር። የአፋር ኃይል ራሱን እያስታጠቀና እያደራጀ በክልሉ ያሉ የአገዛዙ ኃይሎችንና ራሱን የነጻ መሬት ትግራይ ብሎ የሚጠራውን የጌታቸው ረዳን ኃይልም የማጥቃት እንቅስቃሴ እያደረገ ይገኛል። በዛምቢያ በአምቡላንስ ውስጥ በህገወጥ መንገድ ሲጓዙ የነበሩ 30 ኢትዮጵያውያን ተያዙ። 30 ኢትዮጵያውያን በትናንትናው ዕለት በምሽት በምስራቃዊ ዛምቢያ ኒምባ ግዛት በህገወጥ መንገድ ለመግባት ሲሞክሩ ነው በቁጥጥር ስር ያሉት ተብሏል። ኢትዮጵያውያኑ ወደ ዛምቢያ ለመግባት የሞከሩት በሲፓታ ከተማ ነዋሪ በሆነው ቦይድ ፍሪ ተብሎ በሚጠራ የ40 ዓመት አሽከርካሪ በሚያሽከረክረው አምቡላንስ ውስጥ በመሆን እንደነበርም ተገልጿል። የምስራቃዊ ግዛት ፖሊስ ኮማንደር ሮበርትሰን ሙዊምባ ህገወጥ ስደተኞቹ በቁጥጥር ስር መዋላቸውን ለመገናኛ ብዙሃን ያረጋገጡ ሲሆን ኮማንደሩ የአምቡላንሱ ሹፌር ከ45 ዓመት ዕድሜ ከባልደረባው ሲያሙኬንጌ ቺኬማ ከተባለው አሽከርካሪ ጋር በመተባበር ኢትዮጵያውያንን ከተለያዩ ቦታዎች ወደ ዛምቢያ ለማስገባት መሰብሰባቸው እንደሚታመን ተናግረዋል። አክለውም ሁለቱ አሽከርካሪዎች ህገወጥ ስደተኞቹን አስመልክቶ ለፖሊስ በሰጡት ቃል ከካቴቴ ግዛት ከሚገኘው ኬኔዲ ፌሪ ተብሎ ከሚጠራው ቦታ ታማሚ እንዳለ አምቡላንስ እንደሚያስፈልግ መመሪያ እንደደረሳቸው፣ ነገር ግን አምቡላንስ ይዘው በመጡ ሰዓት 30 ህገወጥ ኢትዮጵያውያን ስደተኞችን እንዲጓዙ ማድረጋቸውን አስታውቀዋል። ይህ ዘገባ በተሰራጨበት ጊዜ ሁለቱ የዛምቢያ አሽከርካሪዎች ከ30 ኢትዮጵያውያን ጋር በፖሊስ ቁጥጥር ስር እንደሚገኙ ተናግረው ጥቅም ላይ የዋለው ተሽከርካሪ በህግ ጥላ ውስጥ ይገኛል ብለዋል። ዓለም አቀፍ ተቋማት እየዘገቡት የሚገኘው የኢትዮጵያውያን ፍልሰት በ2025 እጅግ መጠኑ እየሰፋ ሄዷል የተባለ ሲሆን በ2026 የኢትዮጵያውያን ፍልሰት ባለፈው ዓመት ከተመዘገበው በእጥፍ ሊያሻቅብ እንደሚችልም እየተነገረ ነው። ይህ ፍልሰትም በአገሪቱ ከሚፈጠር የሰብአዊ መብት ጥሰት ጋር የተያያዘ እንደሆነም ተዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።